ጸረ ሽምቅ ውጊያ በጣም ውስብስብ በሆነ ኢንቫይሮንመንት ውስጥ የሚካሄድ ውጊያ ነው። ሁሉ ነገር ግልጽ ሆኖ የሚታይበት አይደለም። በመደበኛ ውጊያ የምናውቀው ነገር አለ። ጠላት መሬት ላይ ተስሎ እናገኘዋለን። ስለዚህ ቤት በኩል ላጥቃ፣ ዋና ማጥቂያ አቅጣጫ፣ ስበት ማዕከል ምንትስ ብለህ የምትሄድበት ነገር ነው። ኃይልን አሰለፈ በተኩስ ተጠቅመ የምትገባው ነው። ይሄ ደግሞ እንደዛ የሚታይ አይደለም። የሽምቅ ውጊያ ስውር ነው። ስለዚህ መደበኛ ውጊያ አካሄድ በሰለጠንክበት መንገድ የምትሄድበት አይደለም። ልዩ ጥበብ፣ ልዩ አስተሳሰብ ይጠይቃል። በአጠቃላይ ግን ሽምቅ ውጊያ 80% ፖለቲካ፣ 20% ውትድርና ነው። ሞር ኦፍ ፖለቲካል ችግሮች ያለበት ነገር በመሆኑ አድሬስ ሲደረግም እነዚህን ነገሮች ኢንቶታል አይቶ ፖለቲካል የሆኑትን፣ ማህበራዊ ጉዳይ የሆኑትን፣ ኢኮኖሚያዊ ጉዳይ የሆኑትን እየፈታ ወታደራዊ ኃይልህን ደግሞ እየተጠቀምክ ያንን ታጥቆ የሚንቀሳቀሰውን ኃይል ከህዝብ እየነጠልክ እየመታህ የምትሄደው የምታሸንፈው ጦርነት እንጂ ቅድም እንዳልኩት ወታደራዊ ኃይልን ብቻ አጥንተህ የምትገባበት እንዳልሆነ በዝርዝር አስቀምጠዋል። አንደኛ የመደበኛ ተዋጊዎች አሉ። በሌላ በኩል ነዋሪው ህዝብ አለ። ይሄኛውን ሃንድል የምታረግበት መንገድ መታየት አለበት። ሌላው ደግሞ የፖለቲካ ብሶቶች አሉ፣ ቁስሎች አሉ ህብረተሰብ ውስጥ። እነዚህን እንዴት አድሬስ ታረጋቸዋለህ? ሌላው ደግሞ የውጭ ድጋፍ አለ። ካንተ ቁጥጥር ውጭ የሆነ ከውጭ ሸማቂው የሚያገኝ ድጋፍ አለ። ይሄን እንዴት አድሬስ አደርገዋለሁ? የሚዲያ ጦርነት አለ። እንዴት ትፋለመዋል? እነዚህን ነገሮች ሁሉ ያቀፈ ነው። ሪጂናዊና ኢንተርናሽናል ድጋፍ ካለ ደግሞ የሸማቂው ይሄን ኮንሲደር ማድረግ አለብን፣ እንዴት ታክል እንደምናደርግ ብለው ነው እያነሱ ያሉት። በሌላ በኩል በዚህ በውስብስብ ሁኔታ ውስጥ ስለሆነ የምትሰራው ያለኸው የበሰለ የተረጋጋ ውሳኔ አሰጣጥን የሚጠይቅ ስራ እንደሆነ ነው ስትሬስ ያደረጉበት። ስለሆነም ኃይል አጠቃቀምህ ጠላት የሚያበዛ መሆን ያለበትም። በሌላ በኩል የመረጃ ስራህ ከተኩስ አቅም በላይ ነው። ተኩስ አይደለም በጸረ ሽምቅ ውጊያ ዋናው ወሳኝ። ከትልቅ የተኩስ አቅም በላይ መረጃ ትልቅ ኃይል ነው በጸረ ሽምቅ ውጊያ። ስለዚህ ይሄንንም ነው ለማንሳት እያነሱ ያሉት። ሌላው ነገር ውጊያውን ሲያዩት ከመደበኛ ውጊያ ሳይንሳዊ አስተሳሰቦች ጋር አስተሳስረውታል።